አቶ አብርሃም ምን እያሰበ ነው? ሰሞኑን ያቺ ሴትዮ ደግሞ የለችም፣ ተባረረች እንዴ? ከእንትን ላይ ተቆረጠች፣ ጊዜው አለቀባትና ተባረረች መሰለኝ። ትኬት ተቆረጠላት ሄርሜላ። አብርሃም ወደ ሩታ እያጠነጠነ ነው። እንዴት ነው አብርሃም? እና አይስማማትም ብለህ ነበር እንዴ አንተ? ስለ ተውካተ ሩታ ራሷን ትጥላለች፣ ትወድቃለች፣ ትከሳለች፣ ጠቁራለች ብለህ ካስበክ ነበር እንዴ? እንዴ እያማረባት ነው። የእንቡቀቅላ የሆነች ስትመጣ ጊዜ ምነዋሽ አሽኮለሌ ልትል ነው እንዴ? አቶ አብርሃም እዛችሁ ሄርሜላን ይዘህ ተቀመጥ። እሷ ታዋጣለች፣ በቃ ታዋጣኛለች ብለሃል። ልጇንም ይዛ ወጣች፣ ልጇንም ይዛ ተቀመጠች፣ ልጇንም ይዛ እንደፈለገች ታድርግ። ተዋት። አንተ ገና ለገና ሀሳብ የሆነብክ ሌላ ወንድ ጋር ትሄዳለች፣ ሌላ ታፈቅራለች፣ ወይ ሌላ ታገባለች ብለህ ነው እንጂ የእውነት የልጅ ነገር አሳስቦክ አይደለም። ልጅህ እኮ ምንም ችግር እኮ የለውም። በቃ ቤተሰብ ከፈቀደልሽ በቃ እኔ እፈቅድልሻለሁ፣ አንተ ሂጂ፣ አንተ ቅሪ ልትላት እኮ በፊት ቀራ። አሁን በዚህን ሰዓት የፈለገችውን የማድረግ የሆን መሆን የራሷ መብት ነው ያላት። አንተ ውጪ ግቢ ስላልካት የምታደርገው ነገር የላትም። በነገራችን ላይ ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ዛሬ በነገራችን ላይ አንዲት እንግዳ ጠርታኝ እዛ አቡዳቢ ነኝ ያለሁት። በዩቲዩብ ያወቅኳት እህቴ ቤት እዛ ነው ያለሁት። ቤት ሰው ስላለ ድምፅ ቀንሻለሁኝ። ከስንት ጉዞ በኋላ ነው የደረስኩትኝና እንግዲህ አንዳንዴ ከሰዎች ጋር እንዲህ መተዋወቅ እንግዲህ እግዚአብሔር ይስጥልኝ እያልኩኝ ሁሌ እሷን በልብ ይዤ እጓዛለሁኝ። ያው በችግራችሁ ሰዓት ላይ ያካፈላችሁት ነገር ነው ዛሬ እዚህ ጋር ያደረሰኝ ማለት ነውና እግዚአብሔር መጨረሻውን ያሳምረው ነው ማለት የምፈልገውና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግን እንዳትረሱኝ። ሌሎች ኮመንታችሁን አስቀምጡልኝ። ምንም ይሁን ምንም ኮመንቱልኝ። እናንተ ምን ሆናችሁ ነው ኮመንት ላይ የደነዘዛችሁት? ላይኩ በጣም ብዙ ይሄዳል። ኮመንት ግን አይታችሁ እንኳን ዝም ብላችሁ ከምታልፉ የሆነ ጽሑፍ ጻፍ አድርጉልኝ። በርቺ ሊሆን ይችላል፣ አይዞሽ ሊሆን ይችላል፣ ወደፊት ሊሆን ይችላል፣ እንወድሻለን ወይም እንጠላሻለን ሊሆን ይችላል። ብቻ ግን የሆነ ኮመንት አስቀምጡልኝ እና ምን ልላችሁ ነው? አቶ አብርሃም አሁን ሩታን ሲያያት ነርቭ እየተነካ ነው መሰለኝ። እያማረባት ነው። ወፈርሽ አልካት፣ ከሳሽ አልካት፣ ቀላሽ ጠቆርሽ አልካት። አንተ ያኔ በሄደው በመጣሉ ስትል እንደነበረችው ቆስላ ትቀራለች ብለክ ነበረ። ግን አይደለም። በቃ ነገራቶች ሲያበቁ አበቁ ነው። እንኳን ከወንድ አይደለም ከእናት ልጅም ሰው የእናትንም ሞት ይረሳል። የእናት ሀዘን የማይረሳ ነው አለ። የእናትንም ሀዘን ይረሳል ከአቅም በላይ ከሆነ ማለት ነው። አንተ ደግሞ ቆርጣችሁ ከተጣላችሁ አንተም የራስን ህይወት እሷም የራሷን ህይወት ለምን እየደወልክ ገና ለገና ውጭ ሄዳለሁ ያለች ማለት ባላገባለሁ ወይ ወንድ ይዛለሁ ማለት አለ። አንተን ያለ ሴት መኖር የማትችለው ሴት ካላገኘክ፣ ከሴት ጋር ካልሄድክ፣ ከሴት ጋር ካልታየክ ህይወት የቀጠለች ወይም ህይወት የምትኖር አይመስልክም። ሰው ሁሉ እንዳንተ አድርገህ አታስብ። የቡታጅራ ሴቶች እንደሆኑ ነቅለዋል። አንድ ወንድ ላይ እንደ ሙጫ ይጣበቃሉ። ከዛ በኋላ አልፈልግሽም፣ ውጪልኝ፣ ሂጂልኝ፣ ህይወቴን አበጡጭኝ እየተባለች እኔ እፈልግሃለሁ እያለች ሙጥጥ የምትል ሴቶች ናቸው ቡታጅራ ያላችሁ ሴቶች በአጠቃላይ ማለት ነው። ይኸው በብርኩዛ ላይ ያለችው ሴት እንደዛ። አብርሃም በሩታና በሀይሚ ህይወት ተጫወተ፣ በሩታና በሄርሜላ ህይወት። አሁን ደግሞ ሀይሚ ደግሞ በብሩክና በልጅቷ ህይወት እየቀለደች ነው ያለችው። ቀልድ ነው ሀይሚ የያዘችው ማለት ነው። እና የእነሱ እንደውም ዛሬ ብዙም አልሰማሁም። በመንገድ ጉዞ ላይ ስለነበርኩ ሰዓቱም ስለሄደብኝ የማንም ብዙ ቪዲዮ አልሰማሁም። የሩታና የእሱ ብቻ ነው ያየሁትኝ ማለት ነው። እና ሩታ ቤቱን ገባሽ ቤቴ ግቢ ማለት የህርቅ እንትን ነው መሰለኝ እያመጣክ ያለው። በነገራችን ላይ አባትየው ሽማግሌ ምናምን እየተባለ ነው ይመስለኛል። እውነት ውሸት አላውቅም። እነሱ ለወሬ ይሁን ሽማግሌ ልናስታርቃቸው ነው የሚሉት። እዚህ ጋር አብርሃምና ሩታ የሚሉን ሌላ፣ ጊዜያቸውን ሁሌ እያራዘሙበት የት እንደሚያደርሱ አናውቅም። እና ማቆሚያ የሌለው የድራማ በርዕስ የሚሄድ ማቆሚያ የሌለው እንትን ነው እየሰሩና እያሳዩን ያሉት ማለት ነው። እና አብርሃም ሩታ የትም ሆነ የትም
የመሄድ የመኖር የማሳደግ የመያዝ መብት አላት። ምናልባት ጅል ስለሆንክ አንተ በሰዎች ምክር በሰዎች የተለያየ ነገር ብዙ ነገር ልታደርግባት ትችል ይሆናል እንጂ እሷ ነች 9 ወር ያማጠችው እንደምንላችሁ ማለት ነው። በነገራችን ላይ አንተ ያሉትን ሁሉ እየሰማክ ያሉትን ሁሉ እንትን እያልክ እኔ እኮ ለምን የሰው ቁስል እንደምትለቁ እኔ እኮ ራሱ ለምን ጨዋ እንደሚያደርግ እኮ ነው ግራ የሚገባን ማለት ነው። ራሱ በጣም ጨዋ ነው፣ ምንም አያውቅም፣ ምንም አላደረገም፣ ምንም አልሰራም፣ ግፍ አልሰራባት፣ አላስለቀሳት፣ አላስጨነቃት፣ ከሌላ ሴት ጋር ታይቶ ጨዋ ሆኖ እንትን አላለላት። ራሱን በምን ሂሳብ ወደኋላ ትመለሺ ምናምን አይነት ነገር እንዴት አድርጋ ነው አንተ ስታስበው ከህሊናክ ልታወጣው የምትችለው? ያ ትላንትና አጠገቧ እርጉዝ ሆና አጠገቧ ጠርታ እንዴት ስትላላስብት እንደነበረች ከማርክ ጋር ያንን እያሰበች ስትስምክ እንዴት እንደነበረ ያንን እያሰበች እርጉዝ ሆና ለ30 ሰው ሲጠራት እየሄደች ውስጧን ሲያስጨንቃት የነበረውን ያንን እንኳን ረስታ ከወለደች በኋላ ምጧ ላይ አብረሃት ስለነበር ከወለደች በኋላ እንኳን ስንት ነገር አድርገሃት ከሴት ጋር አንተ ዛሬም የማትቀየር ሰው ሆነክ ነገም ከእሷ ጋር የመኖርና አብሮ ድጋሚ ሌላ ልጅ የመውለድ እቅድ እያቀድክ ነው ያለከው። ግን በዚህ መልኩ አለም አንተ ጨዋ ሆነክ ስትገኝ በቃ እሺ ተለያየን አልክ። ከእሷ ጋር ተለያይተህ እንኳን ዛሬ እንዲህ ለምትገናኘው በማግስቱ ነበረ ሄደክ ያቺን ይቅርታ ብለክ ያልካት። አንዳንዴ ንግግር ራሱ የምታውቅ አይመስለኝም። የፈለግከውን ተናግር የፈለግከውን አድርጋ ዛሬ ሩታ ፊት መተህ አይንህን በጨዋታ ከሩታ እኮ ምንም ክፉ ቃላት ለአንተ አልወጣም። ንግግር አደረገች እንጂ ተግባር አደረገች እንጂ ክፉ ቃል አልወጣም ከአንደበቷ። አንተ እኮ እኔ የምትናገረው ንግግር በራሱ ይጎዳታል ከምታደርገው በላይ ማለት ነው። ከምታሳየው በላይ ንግግርክ በራሱ ይጎዳል። አንዳንዴ ዱላ ይሻላል ከንግግር የሚባለው እውነት ነው። ዱላ ይሻላል። ምክንያቱም ንግግር ያቆስላል፣ ውስጥን ያደማል፣ ሰርስሮ ነው የሚገባው። ዱላ ግን ይመታካል፣ በሚጠፋበት ሰዓት ላይ ይጠፋል። የፈለግከውን እያደረግክ የፈለግከውን እየተናገርክ እየመጣክ እኔና አንቺ ወደፊት አይታወቅም፣ በመካከላችን ልጅ አለ፣ እኔና አንቺ ብቻ ነን ተጋብተን የተለያየ ነው ብላችሁ እናንተ መሀል ላይ የገባው ሴጣን እኮ አልወጣም፣ በፍጹም አላስማማችሁም፣ ተስማምታችሁ አትኖሩም ብሎ ያላችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ የሕማም ጊዜ መጣችሁ ዱባይ ላይ ሰርጋችሁን ያበላችሁ ጊዜ ነው። እናንተ ህይወት ሴጣን ገባ፣ አልወጣም አለ። ማንም ቢቆፍር ማንም ቢምስ ማንም ምንም ቢያደርግ በፍጹም አያስማማችሁም። በፍጹም እኔ ብዙ ጊዜ ብያለሁ። ኃጢአታችሁን ተናግራችሁ ያደረጋችሁትን ንስሐ ገብታችሁ እንደዚህ አድርገን ነው በስህተት ነው ልጆች ስለሆንን ነው በቃ ያለ እድሜያችን ብዙ ነገር ማየት ስለፈለግን ነው ብላችሁ ንስሐ ገብታችሁ ይቅር ብላችሁ ይቅር ተባብላችሁ አንድ ካልሆናችሁ በስተቀር በፍጹም በአንተ ትዕቢትነት በእሷ እልህኝነት በእንደዚህ ሁኔታ እንኳን ተስማምታችሁ አንድ ቤት ልትኖሩ አይደለም ይቅርና በርቀት እንኳን ባላየሁት አይነት ነገር ተባብላችሁ የምታርፉት አንዱ ውሃ ሲሆን አንዱ እሳት እየሆናችሁ ነው የምትሄዱት ማለት ነው። አሁን ዛሬ አንተ በአንተ ቤት ውሃ ሆነክ መጣክ፣ በርደክ ነገራቶችን ረስተክ አስማማዊን ብለክ መጣክ። እሷ ደግሞ መቼም ከህሊናዋ የማይጠፋ ነገር ስላለ አንተን ስታይ ጭራሽ ይበስባታል። ያ ግን እንዳይሆን በንግግር ተግባብታችሁ ካልሆነ በስተቀር በፍጹም እንትን ልትሏችሁ ነው። አልፈልግሽም ውጪልኝ እየተባለች እንደ ሄርሜላ አይነቷና እንደ ብሩክል አረገዝኩ ብላ ያለችው እዩ አይነት ሴት ነው ቡታጅራ የፈላው። እንደ ነፂ አይነት ቡታጅራን ያጥለቀለቃት እንደነሱ አይነት ሴት ነው። ሴት ልጅ በዚህ ዘመን የረከሰችው፣ ሴት ልጅ በዚህ ዘመን የወደቀችው፣ ሴት ልጅ በዚህ ዘመን አስፈሪ ነገር እየሆነች ያለችው ከቡታጅራ ሴቶች የመጣ ነው። የቡታጅራ ሴቶች ለተለያዩ ክፍለ ከተማ ክልል ሴቶች የማይሆን መልእክት ነው እያስተላለፉ ያሉት።
በሰው ህይወት ጣልቃ እየገቡ አልወጣም እያሉ ሳያረግዙ አርግዣለሁ እያሉ የሰው ህይወት የሚበጠብጡ ሴቶች የበዙት በእነ ቡታጅራ ሴቶች የመጣ ነው። አሁን ሀይሚንና እዩን ተመልከቷቸው። ክላስ ሲቀይር ክላስም አላስቀምጥም አሉት። እሱ ከየትኛዋ ጋር መቀጠልና ከየትኛዋ ጋር ሰላም ሆኖ መኖር እንደሚችል ነው ግራ የገባው ማለት ነው። በዚህ ልክ እያሳደዱ ያለበትን የሚያሳውቁት አንደኛ ነገር ቤት ሲቀይር ካሜራማን ይዞ ከቀየረ፣ ካሜራማን ካወቀ፣ ሁለተኛ ነገር ደግሞ ያ እቃ የሚያመላልስላችሁ የምታውቁት የውስጥ አዋቂ ሰው ከሆነ ኦፍኮርስ ለእዩም ሊነግራት ይችላል፣ ለሀይሚም ሊነግራት ይችላል። እዩ ጋር ከተነገራት በኋላ እዩ ትደውልና ሀይሚ ነይ እንዲህ ነን፣ ለሀይሚ ከተነገራት ሀይሚ እዩ ጋር ትደውልና እዩ ነይ ብሩክን እንዲህ አቁስላችሁ በሽተኛ ልታረጉት ማለት ነው። እና የሚሆን ከሆነ ይሆናል፣ የማይሆን ከሆነ አይሆንም። ውጭ ከተባልሽ መውጣት የምን ሙጫ መሆን ነው? አንቺ ልጅሽን ያረገሽው ልጅ ሩታ እኮ ብቻዋን ነው 9 ወር ሙሉ ያውም በ80 ያገባችሁ ባሏ ከሌላ ሴት ጋር እየሄደ ብቻዋን ነው 9 ወር ሙሉ መከራ በልታ እየወለደችው። አንቺ ማነሽ? አልፈልግሽም ውጪልኝ እየተባልሽ ማለት ያውም ሩታን እንኳን አልፈልግሽም ብሏት አያውቅም ሚስቱ እስከሆነች ድረስ። ግን ብቻዋን ችላ ያን ሁሉ ነገር እንትን ብላ ብቻዋን ነው ተቋቁማ መውለድ ደረጃ ላይ ደርሳ ወልዳ ለልጅ እናትነት የበቃችሁ። አንቺ ውጪልኝ ከተባልሽ መውጣት አለቀ። እኔ አፈቅራለሁ ብሎ እየዬ ማለት ካሜራ ይዞ እየዬ ማለት። እናንተ በዚህ ልክ የምትስሉኝ ከዚህ የበለጠ መዋረድ እኮ የለም እህት አለም። ተዋርደሻል እኮ ራስሽን አዋርደሻል። ራስሽን የማትፈለጊበት ቦታ ላይ ያስቀምጠሽ የምትፈለጊ ሆነሽ ራስሽን በትልቅ ቦታ ላይ እንትን አድርገሻል። አልፈልግሽም ካለሽ አልፈልግሽም ትወጫለሽ፣ አለቀ። ህይወት ይቀጥላል። ነገ የተሻለ ሰው ሊገጥምሽ ይችላል። ልጅሽን ታሳድጊዋለሽ። ሰርተሽም ሆነ ሰርቀሽም የሆነ ሰው ቤትም ሰርተሽም ቢሆን ልታሳድጊው ትችላለሽ። ሰርቀሽ ስል ደግሞ የሰው መንገድ ላይ ሰርቀሽ ወይም ደግሞ የምትሰሪበት ሰርቀሽ አይደለም፣ ተደባብቀሽ ሰርተሽ ልጅሽን ልታሳድጊ ትችላለሽ። ግን የማትፈለጊበት ቦታ ላይ ያላመነበትን ግን በግድ ያንተነኝ ላንተነኝ እያላችሁ ህይወታችሁ ላይ አስቀያሚ መልእክት የምታስቀምጡ፣ ህይወታችሁ ላይ አስቀያሚ ጠባሳ የምታስቀምጡ ሴቶች ይብላኝላችሁ። ነገ ልጆቻችሁ ሩታ እንዳለችው ነገ ልጅ አባቴ ምን አደረገል አባቴ ክፉ ነው ብለ መነጋገር አያስፈልግም። አባቴ ምን አለ ስልክ አለ፣ ስልኩን ይኸው አባቴ ልክ ከእርግዝና ጀምሮ ስታሳልፍ የነበረውን ያንተንም ዩቲዩብ የእሷንም ዩቲዩብ እያሳየች እናትና አባቴ ይህንን እያሳለፉ ያዩት ብሎ ከፓርት 1 ጀምሮ እስካሁን ድረስ እስካለው ድረስ ያየዋል። እናቴ ልጅሽ አባቴ ምን አደረገ አባቴ እናቴ ምን አደረገች የለም። ከእናትና ከአባት ክፉ ቃል አይጠይቁም። ከእናትና ከአባት ክፉ ነገር የሚያዩት የት ላይ ነው? ሚዲያ ላይ። እናትና አባቴ ለካስ እንዲህ ተደራርገዋል፣ እናትና አባቴ እንዲህ ተበዳድረዋል፣ እናትና አባቴ እንዲህ ሆነዋል ብለው ያንን አይተው የእናት ናት ክፉ አባት ነው ክፉ እናት ናት የተበደለችው ወይስ አባት ነው የተበደለው ብለው ልጅ የዛኔ ራሱን የሚወስንበት ሰዓት ላይ ነው ያለው እንጂ እናት ስለ ልጇ ክፉ ስለ አባቷ ክፉ ለልጇ አትነግረውም። አባት ስለ እናቱ ክፉ ለልጁ አይነግርም። አለቀ። በገዛ እጃችሁ የምታስተላልፉት መልእክት፣ በገዛ እጃችሁ የምትሰሩት ክፉ ስራ ለልጆቻችሁ ቅርስ እያስቀመጣችሁ ነው ያላችሁት። ክፉ ቅርስ ማለት ነው፣ ክፉ ቅርስ። ስለዚህ ያንን የምታሳዩት የራሳችሁ ስራ ነው የሚለያችሁ፣ አንድ ላይ አድርጓችሁ የሚችለው ማለት ነው እንጂ እኔ ለልጄ አባት ክፉ ነው፣ እኔ ለአባቱ ለልጄ እናት ክፉ ናት ብሎ የሚያስተምርበት ጊዜ ላይ ያለው እና ሩታ ከመንገድሽ ምንም ሊያስቆምሽ የሚችል ነገር የለም። በቃ መሄድ ፈልጋለሁ ካለች መሄድ መብቷ ነው። ልጇን ይዛም የሚሄድ ጥላም የሚሄድ መብቷ ነው። ፍላጎቱ ካላት ይዛ ትሄዳለች። አሁን ሩታ እዛ እንኳን ብትቀመጥ ጀሌዎችክ እውነቷ ነው እንዳለችው ለካስ እየላካቸው ነው ሰላሜን የሚነሱት ብላለች። በቃ እየላካቸውን ሆነ ሳትልካቸው እየሄዱ ሰላሟን የሚነሱት እያስናካት ሲጀመር አንተ ነህ። ባታስንቃት ኖሮ እዚህ ደረጃ ላይ ባልደረሱ ነበረ። ጓደኞችክ ማለት ነው የውሽማክ ጓደኞች እዚህ ደረጃ ላይ እየደወሉ የማይሆን ነገር የሚናገሯት ማለት ነው። እሷ ትዕግስተኛ በመሆኗ ነው። ከእሷ የዋሰች ሌላ ሴት ብትሆን ኖሮ ግን እሷን ጓደኞችህን አንተን ሳይቀር
ገና ድሮ ከርቸሌ ወትፋችሁ ነበር። እንደኔ አይነቷ ሴት ብትሆን ገና ድሮ ከርቸሌ ወትፋክ ነበር። ምክንያቱም እየቆሰልኩኝ መኖር ስለማልችል ማለት ነው። አቆስላችኋለሁ። እዛ ጭራሽ እልህ ውስጥ እያስከተቷት ማለት ነው። እልህ ውስጥ እየከተቷት ማድረግ ስለማልፈልግ ነው ትላለች። እነሱ እያደረጓት ማድረግ እሷ አጉል ጻድቅ ጻድቅ ትጫወታለች። እነሱ ግን ምን እያደረጓት እንደሆነ ማለት ያን ሁሉ አሳልፋ ዛሬ ላይ መሄድ የለብሽም አትሂጂ እያልክ ልትወስንላትና ልትነግራት አትችልም። እና ለማንኛውም ድምፄ ስለቀነሰ በጣም ትልቅ ይቅርታ። ሰው ቤት ስላለሁኝ ነው። ሰው ተኝቷል እና ይህን ይመስላል እንግዲህ። ነገ እሑድ ነው። ነገም እዚሁ ይመስለኛል የማድረው። እንግዲህ ዛሬ ቅዳሜ 12 ሰዓት ነው ቪዲዮ እያደረግኩኝ ያለሁት። ይሄን ይመስላል እስካሁን ያለው። አመሰግናለሁ። ደህና ሁኑ። ላይክ፣ ሼር፣ ሰብስክራይባችሁ ግን እንዳይለየኝ እሺ። ወዳችኋለሁ።